አዲስ አበባ ከተማ ያለው ሁሉ ወጥቶ ያክብር ብለው ካላስገደዱ አንተ ዘፈን ስታቀርብ ምንም ያልመሰለ እሬቻ ይከብራል ሲባል ካቁነጠነጠ ከተቁነጠነጥ ከበላ ምንም ማድረግ አይቻልም ወንድሜ ህዝብና በቃ በእምነት ጸልይ ፕሮቴስታንት ጋር በቃ አንዱ ጋር ሄድና ይጸልይል ኦርቶዶክስ ጋር ደግሞ ጻልኩስ መንፈስ ተባልድና ወይ ሼኩ ጋር ሂድ ወይ ደግሞ ጠንቋይም ጋር ሂድ ደብተራም ካለ ሂድ ዛጋ ቃልቻም የፈለክበት ብቻ ሂድ ግን ይሄ ችግር በሽታ ነው ይሄ በሽታ ነው the most peaceful የሆነ ኢቨንት በሚሊዮኖች ወጥተው በሰላም አሳይተው ውብ ባህል አይተው የሚመለስበትን ኢቨንት ቤተክርስቲያናት ወጥተው መቃወም አለባቸው ይሄ የባህል ወረራ ነው ምናምን ሶስቱ የሴራ ስላሴዎች ሶስቱ የኢትዮጵያ ወቅታዊ ጠላቶች ሶስቱ በፖለቲካ ሴራ በንግድ የተሰማሩትን እስኪመለሱ ድረስ ወይ ደግሞ እስኪሸነፉ ድረስ በእነዚህ ሶስቱ አፌን አሟሽቼ በእነዚህ ሶስቱ አፌን ፈትቼ ነው የሚገባው የመጀመሪያው ባልደራስ የሚባለው ነው አሁን ባልደራስ በድንጋጤ ውስጥ ነው በተለይ ከሬቻ ጋር በተያያዘ ከፍተኛ ድንጋጤ ከፍተኛ መደናበር ውስጥ ነው ያለው ይቃወም ይደግፍ እየተረበተበተ ነው በአንድ እጁ ይደግፋል በአንድ እጁ ይቃወማል በጣም የሚፈራው የሚጣለው የኦሮሞ ህዝብ ባህል አናቱ አዲስ አበባ ሲገባ ለጥ ያለ ሜዳ ጋር ሲገባ እንደ ባልደራስ አገር ውስጥ ያለውም ውጭ ያለውም የተረበተበተ የፈራ የለም ሲያስብ የነበረው ሲያልም የነበረው ሲያቅድ የነበረው አዲስ አበባና ኦሮሞን መለየት ነበር መለየት ነው የአዲስ አበባን ህዝብ በጎኑ አሰልፈው በተለመደው ሴራ ልዩ ጥቅም በሚባል ሰበብ ለዘመናት ባለው ጥላቻ ለቀድሞ ስርዓት ባለው ከፍተኛ ፍቅር ለአሁኑ ስርዓት ባለው ከፍተኛ ጥላቻ የዞረበት የባልደራስ ምክር ቤት ምናልባትም አንዱ የሐሳቡ መቀበሪያ የሚሆነው እሬቻ በአዲስ አበባ በድምቀት መከበሩ ነው አዲስ አበባና ኦሮሚያ ክልል ላይ ለያዩ የተጠላለፉ እንደሆነ ድንበር ማበጀት የማይቻል አንዱን ካንዱ መነጠል የማይቻል አዲስ አበባ ብቻ ተብሎ መዘመር የማይቻል የተዋሃደ ህዝብ መሆኑን የኦሮሞ ከሁሉም አቅጣጫ የሚጎርፉ የኦሮሞ አባገዳዎችን የአዲስ አበባ ህዝብና ከተማ በደማቅ ሁኔታ ሲቀበል እነዚህ የልዩነት ነጋዴዎች እነዚህ የመለያየት ነጋዴዎች መቃብራቸው ያሳባቸው መቀበር ያሳባቸው መበላሸት አንዱ ምልክት ሊሆን ይችላል ስለዚህ በጣም በጉጉት ነው የሚጠብቀው መቼም ለአዲስ አበባ ትልቅ በረከት ነው እንደዚህ አይነት በሚሊዮን የሚሰለፍ ሰው የሚወጣበትን በዓል ማግኘት መቼም መታደል ነው እንደዚህ አይነት ስፖርቶች ብዙ ጊዜ በከተሞች በውድድር ነው የሚያገኙት በውድድር አንደኛ ከተማዋ በዓለም አቀፍ ደረጃ የባሰ ነው የምትታወቀው ያን የሚያህል ትዕይንት የሚጎርፍ ህዝብ ይበላል ይጠጣል ይለብሳል ከተማዋ ብልጥ ነጋዴዎች እኔ አዲስ አበባ በሆነው ቲሸርት ማተም ላይ ነው መሆነው እንደው በዚህ አጋጣሚ ቢዝነስ አይዲያ ልንገራችሁ የቢዝነስ አይዲያ ልንገራችሁ አዲስ አበባ ውስጥ ቢዝነስ በጣም ኃይለኛ ቢዝነስ መስራት ትችላላችሁ ይሄ ወርቃማው እድል ነው በዚህ እድል የሚደናገጥ ባልደራስ ብቻ በዚህ እድል የሚደናገጥ የሚከፋው የፖለቲካው ነጋዴ ነው የቀረችው የአዲስ አበባን ህዝብና የኦሮሞን ህዝብ በማባላት መቆየት የሚችል ኃይል ብቻ ይደናገጣል በዓሉ ግን አዲስ አበባና ኦሮሚያን በኢኮኖሚ ያገናኛል በባህል ያገናኛል ድሮም የተገናኘ በሸረኞች የተበጠሰን ህዝብ ያገናኛል መልካም አጋጣሚ መልካም ምቹ አጋጣሚ ነው አዲስ አበባ ሎተሪ ነው የደረሰው በአመት ሰው ኦሎምፒክ ተወዳድሮ ጉቦ ከፍሎ ነው የሚያገኘው በሚሊዮን የሚገመት ነዋሪን በሚሊዮን የሚገመት ህዝብን ማስተናገድ መታደል ነው ትልቅ የገቢ ምንጭ ነው ኦቨርናይት ሚሊዮነሮች ይፈጠሩበታላችሁ ኦቨርናይት ሚሊዮነር ቢዝነስ የሚሰራበት ነው ከተማ የሚተዋወቅበት ነው ኮንግራቹሌሽን አዲስ አበባ አዲስ አበባዎች እንኳን ደስ አላችሁ ትልቁን ፌስቲቫል አይ ቲንክ በኢትዮጵያ በህዝብ ብዛት ከዚህ በልጥ ያለ አይመስለኝም በሚሊዮኖች የሚያምር ጨምበላላም ያምራል መስቀል ያምራል ጥምቀት ያምራል እሬቻም ያምራል እሬቻ ጋር ሲደርስ ካንዘፈዘፈ የያዘ የጥላቻ ወባ ነው የጥላቻ ወባ ደግሞ መድኃኒቱ ክኒን አይደለም ውሃ ብትስል ምን ብትስል እንደዚህ አክብሩ ልትል አትችልም የመጀመሪያ አንዳንዶች ትልልቆቹ ሰዎች አሉ ትልልቆቹ ጋሽ ያሬድ ናቸው ማለት ጋሼ ማለት ራሱ ይከብዳል እኔ የሴረኛ ሰው ክብር አይገባው ሰነፍና ሴረኛ ሰው ክብር አይገባው ሰነፍ መጽሐፍ ቅዱስ ሰነፍ በበጋ በረዶ እንደማይገባ ሁሉ ለሰነፍ ክብር አይገባውም ይላል ሴረኞች አንደኛ ሰነፍ ናቸው ሰርቶ አይኖሩም ሰነፍ ናቸው አውርቶ ነው የሚኖሩት 30 ደቂቃ አውርቶ የቀረውን ስፍተፍት ነው የሚውለው አይሰራም ውጪ ቁጭ ብሎ
እየሄደ የሰውን አካውንት ብሎክ ያደርጋል። ሌላ ምንም ስራ የለው። ሌላኛው ደግሞ ሴረኛ ሌሊት እንቅልፍ አይወስደውም። በእንቅልፉ ሲጽፍ ያድራል። ሲጎተት ሲመራመር እንዴት አድርጌ ከዚህ ኢንሲደንት ብጥብጥ ልፍጠር። በሙስሊም ሞከሩ፣ አልተሳካም። የአዲስ አበባ ህዝብ ኦርቶዶክሶች ለሙስሊም በጣም ወገንተኝነታቸውን አሳዩ በበዓላቸው። ሙስሊሞችም እንደዛው ከሸፈ። አዲስ አበባና ሌላውንም የኦሮሞን አዲስ አበባን በዙሪያዋ ካሉ የኦሮሞ ህዝቦች ጋር ለማጋጨት ተሰራ። ምክር ቤት ተቋቋመ። ፕሮጀክት ተነደፈ፣ ተለፋ። በጣም አልሰራም። ነጋበት፣ ተነቃ። ሰው መሸሽ ጀመረ። ከነዚህ ከጥፋት ኢንጂነሮች ካባ ከለበሱት ኢትዮጵያዊ ነን ከሚሉ አደገኛ ፍጥረታት ሰው መሸሽ ሲጀምር አሁን ደግሞ ከኦሮሞ ጋር ችግር የለብንም ይላሉ። ግን ኦሮሞና ኦሮምኛ የሚሸት ነገር በሙሉ ያንቀጠቅጣቸዋል። እነዚህ እናንተ መስቀል አደባባይ አሁን ጋሽ ጥበቡ የጀመሩት መስቀል አደባባይ ቸርቾች ተነስተው ቤተክርስቲያናት ተነስተው ወረራውን እንዲቋቋሙ እንዲከላከሉ መጀመሪያ ወረራ የሚል ቃል ራሱ መውጣት አልነበረበትም። እነዚህ የጥፋት ኃይሎች ዛሬ ትርፍ የሚያስገኝላቸው ከሆነ ራሳቸውን እስከ መሸጥ የሚደርሱ ናቸው። ምሳሌ አንድ ላንሳ። ኤርሚያስ መጀመሪያ ስለ አዲስ አበባ ገበሬ መጎሳቆል እንባ የተናነቀው ገና ከጅምሩ ሊያባብለን ሊያታለን ሲፈልግ እንደዚህ ተበድለዋል ብሎ በእሳት አወራ። ሰው ተከተለው። ዛሬ ደግሞ ቀይሮ ምን አለ? እናቴ ወደ ኦሮሚያ ክልል መቃብሯን ሊሄድ ነው አለ። ከአንድ ሰው ሁለት ምላስ፣ ከአንድ ምንጭ ሁለት ጣዕም ያለው ውሃ አይፈልቅም። የመጀመሪያው ፌክ ነው፣ ያሁኑም ፌክ ነው። አላማው አንድ ነው። አላማው ገንዘብ ነው። አላማው ጥላቻ ነው። አላማን አልቀየሩም እነዚህ ሰዎች። መንገዱን ግን ይቀይራሉ። በዚህ ብሄድ በመደገፍ ከሄደ ይሞክራል፣ ይደግፋል፣ ይሰበስባል የቻለውን ያህል። ከዛ በኋላ እሱ ደግሞ ሲበራ ወይ ሲያልቅ ወይ ደግሞ ከሱ የተሻለ ደጋፊ ሲመጣ ከሱ የተሻለ ተናጋሪ በዛ ዘርፍ ሲመጣና ጮቱን ሲቀማው አሁን ደግሞ በተገላብጦሽ ይመጣል። ይሄ ካልሰራ ደግሞ ሌላ እድል ይፈልጋል። አላማው አንድ ነው። የሚቀያይሩት ዘዴውን ነው። አላማቸው የተደበቀው ጥላቻ ነው። ምናልባትም ኤርሚያስ ያንም ወያኔ ነው፣ ትላንትም ወያኔ ነው፣ ዛሬም ወያኔ ነው። መንገድ ግን ቀያይሯል። እንደ ልደቱ ደጋፊ ሆኖ ተቃዋሚ ሆኖ እሳትን ገብቶ ማፍረስ መበጥበጥ በቪዲዮ ሊሰማች ይሄን መስማት ስለሰለቸ ነው የዘጋው። አይ ኖ ዳት። ነገር ግን አሁን እያበቃለት ነው፣ እያከተመ ነው። አንደኛው የሐሙሱን ሰልፋቸው ራሱ ለማየት ጓግቻለሁ። እንደው ተገልብጦ ሲያወሩ ተገልብጦ ምድረ አበሻ ሁሉ ወጥቶ በቃ እንደሚቃወም ነው የሚጠብቁት። አልጠብቅም እንደዛ። ያው ሴረኞቹ ተሰብስበው ልጆቻቸውን ይዘው ግርግር ሊፈጥሩ ይችሉ ይሆናል። ነገር ግን አሁንም የመዘዛቸዋት ካርድ ሊሰራ የሚችል ካርድ አይደለም። መስቀል አደባባይ አዲስ አበባ ውስጥ የሚገኝ አንድ ስፍራ ነው። መስቀል አደባባይ የማንም ርስት፣ የማንም መጋዘን፣ የማንም መኖሪያ ቤት አይደለችም። የምትከራይ ቦታ አይደለችም። መስቀል አደባባይ ዘፍነህበታል፣ ትዘፍንበታለህ፣ ተዘምሯል፣ ትዘምራለህ፣ ተዘሏል፣ ይዘለላል፣ ትርኢት ይቀርባል፣ መስቀል ይከበራል። እሬቻ ሲመጣ ለምን እንደምትንዘፈዘፍ ለምን እንደምትንቀጠቀጥ አይታወቅም። ያው የለመደብህ ጥላቻ ስለሆነ፣ ያው በሩቁ የምትጠላው እየተጠጋ ስለሆነ፣ በሩቅ እንዲሆን የምትፈልገው እየከለልክ እንዳይጠጉ እንዳንገናኝ እንዳይመጡብን የምትለው ነገር ገኖ አፉን አውጥቶ ጥርሱን አውጥቶ አንበሳ ሆኖ መጣብህ። ምንም ማድረግ አትችልም። ዘመን ተቀይሯል። ጊዜ ተቀይሯል። ይገነጠላል ብሎ የፈራው አይገነጠልም ብሎ መጥቷል። የኔ ነው ብሎ መጥቷል። ኢትዮጵያዊነት የኔ ነው ብሎ መጥቷል። አዲስ አበባ የሁላችንም ነው ብሎ መጥቷል። ስለዚህ ያንተ የአዲስ አበባ የሁላችንም ነው ኤክሰፕት ኦሮሞ የምትለው ነገር ከአፍ እስካላወጣ ድረስ የሚለቅህ የለም። ማጭበርበር አይቻልም። ማምታታት አይቻልም። ዘመኑ ከፍቷል። እኛም ከፍተናል። ሰሚውም ከፍቷል። መርጠን ነው የምንሰማው። እንደ ድሮ በለጠፍክ ቁጥር ግርግር አይፈጠርም። እንደ ድሮ ክተት ግባ ብለህ ባወጅክ ቁጥር ሮጦ የሚከተል የለም። ሺህ ጊዜ ጋዜጠኛ ልትሆን ትችላለህ። ሺህ ጊዜ ስም ያለ ሰው ልትሆን ትችላለህ። አበቃ። እሱ በዝና በስም አይመራም። አሁን በእውቀት በመረጃ ነው የሚመራው። ምንድነው ዓላማ? ምንድነው ግብ? እምነት ነው። አታምንም? አትሂድ። ምን አገባ? ጠንቋይ አንተ ለምን እንትን አይልም? ምን ቸገረ አንተ? ባህሉ ማወቅ ትፈልጋለህ? የፈረንጅ ሲሆን ሄደህ ትዞራለህ፣ ትገበኛለህ። ፈረንጅ ሲመጣ ትወዳለህ።
ሄድና ጎብኝ። እንደውም ጥሩ አጋጣሚ ነው አዲስ አበባ። እኔ አዲስ አበባ ያላችሁ ነው ጥሩ አጋጣሚ መጣ። እሬቻ ምን ይመስላል? ምንድነው የሚሉት? የሚለብሱት ነገር ምንድነው? የሚያወሩት ነገር ምንድነው? ማየት ነው፣ መጎብኘት ነው፣ ብዙ ወዳጅ ማፍራት ነው፣ መተባበር ነው፣ መነገድ ነው። ደግሞ ይሄን ወርቃማ እድል ያለ ልፋት፣ ያለ ማስታወቂያ፣ ያለ ድርድር ተገኝቶ ነው እንደ አዲስ አበባ ተገኝቶ ነው እንደ ደብረ ዘይቶች ትንሽ ቅር ይላቸው ይችላል፣ ቁጥሩ ሊቀንስ ስለሚችል። አዲስ አበባ እንደው ትራፊኩን አስተካክላችሁ እንደው በጣም አድርጋችሁ ብዙ ሰው እንዲበዛ ከአመት አመት እየገነነ እንዴት እየደመቀ እንዴት እንደው የአዲስ አበባና የኦሮሞን ዙሪያ የኦሮሚያ ክልል ዙሪያ ህዝብ የመተሳሰሪያ ቃል ኪዳን የመዋደጃ ምልክት የመደመሪያ ምልክት ነው ማድረግ። ይሄን አጋጣሚ ተጠቅሞ ነጋዴዎችን የቢዝነስ ነጋዴ አይደለም፣ ለቢዝነስ ነጋዴ ምርጥ አጋጣሚ፣ ለሴራ ነጋዴ ግን የውርደት የመቀበር ኢቨንት ነው የሚሆነው። አይደለም አዲስ አበባ በመላው ሀገሪቱ ይከበር፣ በመላው ዓለም ቢከበር ምንድነው ችግሩ? እዚህ ኢትዮጵያውያን ቀን ብለን እዚህ ያከበርን አይደል እንዴ? መስቀል ብለን ጨምበላላ ተብሎ እየተከበረ አይደለም እንዴ በሰው ሀገር ላይ? እንዴት ነው ኦሮሞ በገዛ ሀገሩ በዋናው ከተማው አዲስ አበባ አሁን ባለው ህገ መንግስት መሰረት የኦሮሞ ዋና መቀመጫ ናት፣ እንደፈለጋቸው ማክበር ይችላሉ። ይሄ የጥላቻ ካንሰር የሚፈወስም አይደለም። በጣም አስቸጋሪ በሽታ ነው። በጣም አስቸጋሪ በሽታ ነው። ከዚህ በሽታ መፈወስ የሚቻለው ሐቁን በመቀበል ከዛ በኋላ ለመፈወስ በመፍቀድ ብቻ ነው። ስለዚህ ማስተላለፍ የምፈልገው አንድ ነገር ብቻ ነው። በተለይ ለአዲስ አበባ ወጣቶች፣ ለአዲስ አበባ ህዝብ ይሄንን አጋጣሚ ከወንድም ህዝብ ጋር ያለንን አክብሮት ለኦሮሞ ህዝብ ያለንን ክብርና አክብሮት ልናሳይ የምንችልበት አንደኛ አጋጣሚ ነው። የሚበልጠው የሚልቀው አንድነት፣ መደመር፣ መተቃቀፍ የሚገለጥበት ነው። አዲስ አበባ የአዲስ አበባ ስነ ልቦና ተብሎ እስካሁን የሚወራው ዘር የለውም፣ ብሔር የለውም፣ ሃይማኖት የለውም ነው። ዊልሲ እንግዲህ ሁሉንም የምታቀፍ ከተማ መሆኗን፣ ለሁሉም የምትመች ከተማ መሆኑን፣ ለሁሉም እኩል ነች አዲስ አበባ። ለአዲስ አበባ የሚባለው ወሬ እውነት ከሆነ አዲስ አበባ ለኦሮሞ እንደምትመች እንደምትሆን ባዳ እንዳልሆነች ቤቷ እንደሆነ ዋና ከተማቸው መቀመጫቸው እንደሆነች ከተማ ከውጭ የመጡትን እንግዶች ሁሉ እንደተቀበልን የተፈረደባቸው እንደተቀበልን አሁን ደግሞ በዓላቸውን ሊያከብሩ የሚመጡትን ትልልቅ አባገዳዎችን በዓሉን የሚያከብሩ ሰዎችን በፍቅር በክብር በመቀበል በማሳየት አዲስ አበባ የእውነትም የሁላችንም ከተማ መሆኗን የምታስመሰክሩበት ታሪካዊ ወቅት ላይ ያላችሁ አንደኛው እሱ ነው። ሁለተኛው በዚሁ መልእክት ማስተላለፍ ነው። እናንተ በምታደርጉት ትልቅ አቀባበል በዓሉ በሚደምቀው ድምቀት ባልደዎቹ እንደማያዋጣቸው የጀመሩት የመከፋፈል ሴራ ያ ፕሮጀክት እንደማይሰራ ሲያውቁ ወይ መለሳሉ ወይ ደግሞ ሌላ ፕሮጀክት ለመቅረጽ ወደ ጓሮ ይሄዳሉ። ፈንድ ፈልገው ገንዘብ ፈልገው ሌላ አመንጪ ሰው ፈልገው ዘዴ ቀይረው መሿሿሙን ትተው ደግሞ ተሻሽረውም ይሆን ሌላ ዘዴ እስኪያመጡ ትንሽ እናርፋለን። ስለዚህ ለነሱ መልእክት ማስተላለፊያ፣ ለኦሮሞ ህዝብ የፍቅር መልእክት ማስተላለፊያ የአዲስ አበባነትን ማሳያ አጋጣሚ ነው። ሌላኛው ድርብ ጥቅሙ ደግሞ ደጋግሜ እንደገለጽኩ በዓሉን ኢኮኖሚያዊ ጥቅም አሟጦ በመጠቀም የሚበላ በማቅረብ የሚጠጣ በማቅረብ የሚለበስ በማቅረብ በዓል የሚሸት ነገር በማድረግ ከተማዋ እሬቻ መስላ እንድትውል ተሽቆጥቁጦ እንድውል ማድረግ ነው። ቢዝነስ መስራት ነው። ድጋሚ እንዲበዛ ማድረግ ነው። በዓለም ፊት የሚታይ አንዱ ውብ መስህብ አድርጎ ማቅረብ ነው። የተመዘገበ ነው አይደለ? የተመዘገበ ቅርስ ነው አይደለ? በዩኔስኮ ሲመዘገብ የኦሮሞ ባህል ተብሎ የኦሮሚያ ክልል ተብሎ አይደለም። ኢትዮጵያ ካስመዘገበቻቸው አንዱ ነው። ኢትዮጵያ ያስመዘገበችውን በዓል በዋና ከተማዋ እንዳታከብር የሚናገር ኢትዮጵያዊ እንዳልሆነ ታውቃላችሁ። እሬቻ የኦሮሞ ሀብት ብቻ አይደለም። መስቀል አሁን የኦርቶዶክስ ሀብት ብቻ አይደለም የሚሆነው። ሃይማኖት ሌላ ነው፣ ሀገር ሌላ ነው።
እኔ መስቀል ላላከብር እችላለሁ፣ እሬቻ ላላከብር እችላለሁ፣ ጨምበላላ ላላከብር እችላለሁ። ነገር ግን እነዚህ አሁን ባለው ነባራዊ ሁኔታ የአንድ ብሔር ወይ የአንድ ክልል አይደሉም። ኢትዮጵያ አለኝ ብላ ካስመዘገበቻቸው እንቁ ነገሮች አንዷ ነው። ገቢ የምታገኝባቸው፣ እርዳታ የምትሰበስብባቸው ናቸው። ስለዚህ ኢትዮጵያ የኢትዮጵያ ሀብት የኢትዮጵያ ቅርስ ሆኖ ከተመዘገበው ውስጥ አንዳንዱን መርጠን እዚህ አይከበርም የምንል ሰዎች እጅግ የወረደ አይናችን እስክታወር ድረስ የጠነባ ዘረኝነት ካልያዘን በስተቀር ሌላ ምንም ምክንያት ሊኖር አይችልም። መስቀል በዓልን አክብረን እሬቻን የምናሳንስበት አንድም መንፈሳዊም ዓለማዊ ምክንያት የለም። ባዕድነት ይፈለግ ከተባለ መስቀል አከባበር ውስጥ ሊገኝ ይችላል፣ እሬቻ ውስጥም ሊገኝ ይችላል። ከመጽሐፍ ቅዱስ ውጪ የሆነ ነገር ካለ መስቀል ውስጥም ሊገኝ ይችላል፣ እሬቻ ውስጥም ሊገኝ ይችላል። ለኔ ግን ሁለቱም የእምነት ጉዳይ ብቻ አይደለም። እምነት አድርገው የሚያከብሩ እምነት ያክብሩ። ለኔ ግን መስቀልም እሬቻም ጨምበላላም አሁን የኢትዮጵያዊ ሀብቶች ናቸው። ገቢ ማገኝባቸው፣ ራስን ማስተዋወቅባቸው፣ የሀገሬ ባህል ብዬ የምናገራቸው ናቸው። እነዚህ ሁሉ መጥተው አዲስ አበባ ማክበር ከፈለጉ ዋና ከተማቸው ናቸው። ዋናው ከተማ ነው። ነገ ጨምበላላ አምጥተው እዚህ ድብልቅልቅ ቢያረጉ ጉድማሌ ሀውስ ላይ ጉድማሌ ጋር የሚያረጉትን ጨምበላላ እንደውም ጥሩ ነው። እኛ ሰነፍ ሆነን መሄድ ባንችል ባህሉ ወደኛ ከመጣ ጥሩ ነው። ጥሩ ትውውቅ ነው የሚፈጠረው፣ ጥሩ መግባባት ነው የሚፈጠረው። እንደውም ጥሩ ነው። ይብዛ፣ ይስፋፋ። እንድስፋፋ ማንፈልገው መጫን። ይሄን ካላከበርክ ብሉ ኖሮ አንደኛ አቃወማለሁ። አዲስ አበባ ወጥተህ በነቂስ መስቀል አደባባይ ተገኝተህ ለፖለቲካ ወጥተን ጮኸን፣ ለዘፈን ወጥተን ጮኸን የነበረው መድረክ ሜዳ ዛሬ ለእሬቻ ሲሆን ሌላ ነገር አስመስለን ከሽነን ቤተክርስቲያን ላይ የመጣ ወረራ፣ ከኦርቶዶክስ ላይ የመጣ ወረራ እነዚህ ሰዎች ሃይማኖት የላቸው። መጀመሪያ በብዛት ይሄን የሚቀምሩ ሰዎች ከጀርባውን የሚቀምሩ ሰዎች እግዚአብሔር የለም የሚሉ ናቸው። ስለ ሃይማኖት ምንም ግንድ እንደሌላቸው ያውቃል። ይታው ሃይማኖት የላቸውም እነዚህ ሰዎች። ሃይማኖት ቢኖራቸው ኖሮ ጠጋ ብሎ ያዩ ይተቹ ነበር መጀመሪያው ነው። የእሬቻ ጣዖትነት የምታየው ዛሬ አይደለም መጮህ የነበረባቸው ከጥንት ጀምሮ አይ ቲንክ ኦሮሞ ከነበረበት ጊዜ ጀምሮ የሚከበርን በዓል ለትንታኔ ዛሬ እድል የሰጠው እሬቻ በአዲስ አበባ ይሆናል።